የመቃብሮቹ ዋይታ ከሃሊል ጅብራን እንደጻፈው ብንያም ተስፋሁን እንደተረከው የመቃብሮቹ ዋይታ አሚሩ ወደ ፍርድ ቤቱ ውስጥ ገብተው መሃል ላይ ያለውን መቀመጫ ሲይዙ በግራና በቀኛቸው በሀገሪቱ ውስጥ አሉ የተባሉት ሊቃውንት ተቀመጡ። ጋሻና ጦር የታጠቁት ዘቦች በተጠንቀቅ ቆመዋል። በችሎት የተገኙት ሰዎች ከተቀመጡበት ተነስተው በአክብሮት አሚሩን እጅ ነሱ። ከአሚሩ አይኖች በመንፈሳቸው ላይ ሽብርን፣ በልባቸው ላይ ደግሞ ፍርሃትን የሚያጭር አንዳች ኃይል ይፈነጥቃል። ችሎቱ ስርዓት ይዞ ዳኝነት የመስጫው ሰዓት ሲቃረብ አሚሩ እጃቸውን ወደ ላይ ከፍ አድርገው ወንጀለኞቹን አንድ በአንድ አቅርቧቸውና የፈጸሙትን ወንጀል ንገሩኝ በማለት በጩኸት ትእዛዝ ሰጡ። የእስር ቤቱ በር እንደሚያዛጋ አስፈሪ አውሬ አፉ ወለል ብሎ ተከፈተ። ደብዝዞ ከሚታየው ጨለማ ቤት ጥጋጥጎች ውስጥ የእስረኞቹ የማቃሰት ድምፅና ለቅሶ ከጨለጨሉት የእግር ብረቶች ጋር ህብረት ፈጥሮ ሲያስተጋባ ይሰማል። የችሎቱ ታዳሚዎች እነዚያን የሞት ግዳዮች ከዚያ አሰቃቂ ጉድጓድ ክፍል ውስጥ ብቅ ሲሉ ለማየት ጓጉተዋል። ከጥቂት ጊዜ በኋላ ሁለት ወታደሮች እጆቹን የዋልዮሽ የፍጥኝ የታሰረ ወጣትን ከፊታቸው አስቀድመው ወጡ። ኮስታራ ፊቱ ላይ የመንፈሱ ጥንካሬና የልቡ ጽናት ይነበባል። ፍርድ ቤቱ መሃል ካቆሙት በኋላ ወታደሮቹ ከሱ ኋላ በጥቂት እርምጃዎች ርቀው በተጠንቀቅ ቆሙ። አሚሩ ለረጅም ጊዜ አፍጥጠው ከተመለከቱት በኋላ የሰው የፈጸመው ወንጀል ምንድን ነው ሲሉ ጠየቁ። ከህግ አስከባሪዎች ውስጥ አንዱ ነፍሰ ገዳይ ነው። ትናንት በአካባቢያችን በሚገኙት መንደሮች ውስጥ አስፈላጊ የሆነ ተልዕኮ ይፈጽም የነበረን አንድ የአሚርን መኮንን አንገት ቆርጦ ጥሏል። በተያዘበት ጊዜ በደም የተጨማለቀውን ጎራዴውን በእጁ ይዞ ነበር አለ። አሚሩ በንዴት ጡፎ አንባረቁ። ሰውየውን ወደ ጨለማው እስር ቤት መልሳችሁ ሰዱትና በወፍራም ሰንሰለት ሰሩት። ሲነጋም በራሱ ጎራዴ አንገቱን ቆርጣችሁ አውሬዎች ስጋውን እንዲበሉትና አየሩ እሱን የሚያስታውሳቸውን ጠረኑን ወደ ቤተሰቡና ወዳጆቹ አፍንጫዎች እንዲያደርሰው ሬሳውን ጫካ ውስጥ አሉ። ወጣቱ ተመልሶ ወደ እስር ቤት ሲወሰድ በአፍላ ዕድሜ ላይ የሚገኝ ትንሽ ልጅ በመሆኑ ሰዎች በሐዘኔታ ዓይን ሸኙት። ወታደሮች የወየበ የተፈጥሮ ውበት ያላት አንዲት ወጣት ሴትን አስቀድመው እንደገና ከእስር ቤት ተመልሰው መጡ። ሴቲቱ ፊቷ ገርጥቷል። በገረጣው ፊቷ ላይ የጭቆናና የቅሬታ ምልክት ይታያል። ዓይኖቿ በእንባ አርሰዋል። በደረሰባት መንከራተት ራሷን ቁልቁል ደፍታለች። አሚሩ ወጣቷን በአትኩሮት ከተመለከታት በኋላ ይህች ከሬሳ አጠገብ እንደሚቆም የሞት መንፈስ ከፊት የተጋረጠች ሰውነቷ የመነመነ ሴትዮስ ምንድነች
ምንድነው ያደረገችው? በማለት በጩኸት ጠየቁ። ከወታደሮቹ መካከል አንዱ ዘማዊት ነች። ትናንት ማታ ባሏ በሌላ ወንድ እቅፍ ውስጥ ገብታ አገኛት። አፍቃሪዋ ቢያመልጥም ባሏ ግን እሷን ሕግ ፊት እንድትቀርብ አሳልፎ ሰጥቷታል አለ። ግራ ተጋብታ ፊቷን ቀና ስታደርግ አሚሩ ተመለከቷትና ትዕዛዝ ሰጡ። ወደ ጨለማው ክፍል መልሳችሁ ሰዷትና በፈጸመችው ከባድ ስህተት የተነሳ የበከለችውን መኝቷን እንድታስታውስ በእሾህ አልጋ ላይ አስተኝታችሁ ሰሯት። በተሳመች ጊዜ የተሰማትን ጣፋጭ ስሜት እንድታስታውስም ሐሞት የተቀላቀለበት ኮምጣጤ እንድትጠጣ ስጧት። ጠዋት ሲነጋ ከከተማ ወጥታችሁ እርቃኗ መሬት ለመሬት እየጎተታችሁ በድንጋይ ውገሯት። ለስላሳውን የሰውነቷን ስጋ ተኩሎች ይደሰቱበት፣ አጥንቶቿንም ትሎች ይበሳሷቸው። ተመልሳ ወደ ጨለምላማው ጠባብ እስር ቤት ውስጥ ስትሄድ ሰዎች በአሚሩ ብይን በመገረምና በእድሏ ክፉኛ በማዘን በርኅራኄ ተመለከቷት። በመቀጠልም ወታደሮቹ ጉልበቱ የሚንቀጠቀጥ የሰሜን ንፋስ እንደሚያወዛውዘው ለጋ ቡቃያ የሚንዘረዘር ሐዘን የጎዳው ሰውዬ ይዘው መጡ። አቅመቢስ ሕመም ያጠቃው እጅግ የፈራ ይመስላል። ደግሞም መከራ የበዛበት ምስኪን ድሃ። አሚሩ እያንገሸገሻቸው አፍጥጦ ተመለከቱትና ይሄ ከሞቱትም በላይ ከቆሙት በታች የሆነ ኩታራ ሰውዬስ ምንድነው ያደረገው ብለው ጠየቁ። ከሰዎቹ መካከል አንዱ ወደ ገዳም ውስጥ ገብቶ ቅዱሱን ጽዋዎቹን ከሰረቀ በኋላ የሰረቃቸውን ዕቃዎች ከልብሱ ስር እንደሸሸገ መነኮሳቱ እጅ ከፍንጅ የያዙት ሌባ ነው ሲል መልስ ሰጠ። አሚሩ ክንፏ የተጎዳ መብረር የተሳናት ወፍ እንዳየ የተራበ ንስር ተመለከቱትና መልሳችሁ ወደ ወህኒ ቤት ውሰዱትና በሰንሰለት ጠፍሩት። ጠዋት ሲነጋ ወደ አንድ ረጅም ዛፍ ወስዳችሁ ኃጢአተኛ እጆቹ ተዘንጥለው የተቀረው አካሉ ተበጣጥሶ በንፋስ እንዲበታተን በሰማይና በምድር መካከል ዛፍ ላይ አንጠልጥሉት አሉ። ሌባው እየተደነቃቀፈ ተመልሶ ወደ ጉድጓዱ እስር ቤት ሲሄድ ሰዎች እንዲህ ያለ ደካማና መናፍቅ ሰው የገዳሙን ቅዱሱን ጽዋዎች የሰረቀው እንዴት ያለ ድፍረት ቢኖረው ነው እያሉ እርስ በርስ መንሾካሾክ ጀመሩ። በዚህ ጊዜ ችሎቱ ተበትኖ አሚሩ በሊቃውንቶቻቸው ታጅበው በወታደሮቹ እየተጠበቁ ወጥተው ሲሄዱ የችሎቱ ታዳሚዎችም ወደ የመጡበት ተበታተኑ። ቦታው ከእስረኞች የማቃሰት ድምፅና ለቅሶ በስተቀር ምንም ነገር የሌለው ኦና ስፍራ ሆነ። ይህ ሁሉ ነገር የተከሰተው በሚተላለፉ መናፍስታት መካከል እንደቆመ መስታወት ተገትሬ ሳለሁ ነበር። እናም ስለ ሕጎች በተመስጦ አሰላሰልኩ። ለሰዎች ተብለው በሰዎች ስለተደነገጉት ሕጎች፣ ሰዎች ፍትህ ስለሚሉት ነገር አሰብኩ። ራሴን በሕይወት ምስጢሮች ሐሳብ አዋከብኩት። የጠፈርን ትርጉም ለመገንዘብ ሞከርኩ። ከደመናው ባሻገር እንደ ስውር አድማስ የገዛ ራሴን እልም ብዬ ጠፍቼ ስላገኘሁት አፌ ተሳሰረብኝ። ከቦታው ለቅቄ ሲሄድ ለራሴ መናገር ያዝኩ። ተክል የመሬት ንጥረ ነገሮች እየበላ ይኖራል። በግ ተክሉን ይበላል፣ ተኩላው በግን አድኖ ይበላል። ኮርማ ተክላውን ሲገድል፣ አንበሳ ደግሞ ኮርማን ይበላል። የሆነ ሆኖ ሞት ለአንበሳም አይቀርለትም። ሞትን ድል የሚነሳና እነዚህን የጭቃ ተግባራት ዘላለማዊ ፍትህ የሚያደርግ ኃይል ይኖር ይሆን? አስቀያሚ መጥፎ ነገሮችን በሙሉ ወደ ቆንጆነት፣ መልካምነት ሊለውጥ የሚችል ኃይልስ አለ? መላዋን ሕይወት አላባዎች በእጆቹ ጨብጦ ሊይዝ ባህር ሁሉንም ጅረቶች ወደ ከርሱ አስገብቶ በደስታ እንደሚወጣቸው ሁሉ
የሕይወትን አላቦችን በደስታ እቅፍ ሊይዛቸው የሚችል ኃይል ነገርስ አለ? ገዳይንና ተገዳይን፣ ዘማዊትንና ዘማዊን፣ ዘራፊንና ተዘራፊን በቁጥጥር ስር ውሎ ከአሚሩ ችሎት የበለጠ ከፍ ወዳለና ወደ ላቀ ችሎት ፊት ሊያቀርባቸው የሚችል ኃይልስ አለ? በቀጣዩ ቀን ከከተማ ወጥቼ ጸጥታው ለንፋስ የመንፈስን ፍላጎቶች ወደሚገልጽበት እንዲሁም የጠራ ሰማይ በጠባቦቹ መንገዶችና ስፍራዎች ከተማ ውስጥ የበቀሉትን የተስፋ መቁረጥ ተዋሲያን ወደሚገድልበት የእርሻ መስክ ሄድኩ። ሸለቆ ጋር ስደርስ በርካታ ቁራዎችንና ጥንብ አንሳዎችን አየሁ። እየተጫጫሁ እያፏጩና ክንፎቻቸውን እያማቱ ዝቅ ብለው በመብረር እያንዣበቡ ሰማዩን ሞልተውታል። መንገዴን ስቀጥል ከፊት ለፊት በአንድ ዛፍ ላይ ከፍ ብሎ የተንጠለጠለ የአንድ ሰው አስከሬን፣ ከተከመሩ ድንጋዮች መካከል የተጋደመ የአንድ ሴት እርቃን አስከሬንና ጭንቅላቱን ተቆርጦ ከአፈር ጋር በተደባለቀ ደም የተጨማለቀ የአንድ ወጣት በድን አካል አየሁ። ያየሁት የሚሰቀጥጥ ትዕይንት በወፍራም ጥቁር የሐዘን አይን ርግብ አይኖችን ጋረዳቸው። ዙሪያዬን ተመለከትኩት። በእነዚያ አሰቃቂ አስከሬኖች አጠገብ ከቆመው የሞት መንፈስ በስተቀር ሌላ ምንም አላየሁም። ከሰው ልጅ ሕጎች ሰለባዎቹ በላይ የሚያንዣብቡት ቁራዎች ድምፅ ሕያው ካልሆኑት ለቅሶች ጋር ተቀላቅሎ ከመሰማቱ በስተቀር ሌላ ድምፅ የለም። ትናንት በሕይወት ጉያ ውስጥ የነበሩት 3 የሰው ልጆች የሰው ልጅን ማህበረሰብ ሕጎች በማፋለሳቸው ምክንያት ዛሬ የሞት ሰለባዎች ሆነው ወድቀዋል። አንድ ሰው ሌላን ሰው ሲገድል ሰዎች ነፍሰ ገዳይ ይሉታል። አሚሩ አንድን ሰው ሲገድሉ ግን ትክክለኛ ናቸው ይባላሉ። አንድ ሰው ገዳሙን ሲዘርፍ ሌባ ይሉታል። አንድ ሴት ባሏን ስታዋርድ ዘማዊ ነች ይሏታል። በኋላ ላይ አሚሩ እርቃኗን በመንገዶቹ ላይ እንድትሄድ ሲያደርጓትና በድንጋይ ሲያስወግሯት ግን አሚሩ ጨዋ ይባላሉ። ደም ማፍሰስ በሕግ የተከለከለ ነው። ታዲያ ለአሚሩ ደም ማፍሰስን ሕጋዊ ያደረገላቸው ማን ነው? የአንድን ሰው ገንዘብ መስረቅ ወንጀል ነው። ነገር ግን የአንድን ሰው ሕይወት መጠቅ የጨዋ ድርጊት ነውን? ባልን ማዋረድ አስቀያሚ ተግባር ሊሆን ይችላል። ነገር ግን በሕይወት ያለ ሰውን በድንጋይ መውገር ደስ የሚል ትዕይንት ነውን? ክፋትን በክፋት ተበቅለን ይህንን ሕግ ልንለው እንችላለን? ምግባረ ብልሹነትን በበለጠ ምግባረ ብልሹነት እየተዋጋን ይህንን ደንብ ልንለው እንችላለን? ወንጀሎችን በበለጡ ወንጀሎች ድል እያደረግን ይህንን ፍትህ ልንለው እንችላለን? አሚሩ በቀድሞ ሕይወት ዘመናቸው አንድን ጠላት ገድለው አያውቁም። ደካማ ከሆኑት ተገዦቻቸውስ ላይ ገንዘብና ንብረት ዘርፈው አያውቁምን? ዝሙት ፈጽመው አያውቁም? ነፍሰ ገዳይን ሲገድሉ፣ ሌባን ሲሰቅሉ፣ ዘማዊትን በድንጋይ ሲያስወግሩ እርሳቸው ስህተት የማይሰሩ ፍጹም ሰው ነበሩን? ሌባውን ዛፍ ላይ የሰቀሉት እነማን ናቸው? ከሰማየ ሰማያት የወረዱ መላእክት ናቸው ወይስ የሚዘርፉና ስልጣናቸውን አላግባብ የሚጠቀሙ ሰዎች ናቸው? የነፍሰ ገዳዩን ጭንቅላት የቀለው ማን ነው? መለኮታውያን ነቢያት ናቸው ወይስ በየሄዱበት የንጹሐን ደም የሚያፈሱ ወታደሮች? ያችን ዘማዊት በድንጋይ የወገራት ማን ነው? ከየገዳማቶቻቸው የመጡ በጎ አድራጊ ባህታውያን ናቸው ወይስ በጭፍን ሕግ ከሌላ ስራ በደስታ የግፍ ተግባራትን የሚፈጽሙ የሰው ልጆች? ሕግ ምንድን ነው? ከፀሐይ ጋር ከሰማያ ሰማያት ከርስ ውስጥ ሲመጣ ያየው ማን ነው? የእግዚአብሔርን ልብ አይቶ የልቡን ፍቃድ ወይም ዓላማ የደረሰበት የሰው ልጅ የትኛው ነው? መላእክት በሰዎች መካከል እየተረማመዱ እንዲያዝናኑ ከልክሏቸው፣ ደካሞችን በሕይወታቸው እንዳይዝናኑ ከልክሏቸው፣ ሕግ የሚጥሱትንም በጎራዴ ሹል ጫፍ ገደሏቸውና እንደ ብረት በጠነከሩ እግሮች በኃጢአተኞች ላይ ተረማመዱባቸው ብለው የሰበኩት በስንተኛው
ክፍለ ዘመን ነበር። በዚህ መልኩ አእምሮዬ እየተሰቃየ እያለ በአቅራቢያዬ ባለው ሳር ላይ የእግር ኮሽታ ሰማሁ። ቀልቤን ሰብስቤ ከዛፎቹ ጀርባ አንዲት ሴት ስትመጣ ተመለከቱ። በዚያ ወዳሉት 3 በድን አካላት ከመቅረቧ በፊት በጥንቃቄ ዙሪያ ገባውን ተመለከተች። በመጨረሻም የተቀለውን የወጣቱን ጭንቅላት ስታይ በሚያስፈራ ሁኔታ ተንሰቅስቃ እያለቀሰች ተንበርክካ የወጣቱን ጭንቅላት ብርክ በያዘው እጇ አቀፈችው። እንባዋ እንደ ጉድ ሲጎርፍ ጀመር። በደም አበላ የተነከረውን ሉጫ ፀጉሩን በለስላሳ ጣቶቿ እየደባበሰች እንክትክት ብሎ ከተሰባበረው ትራፊ ልቧ በሚያወጣ ድምፅ ተንሰቅስቃ አለቀሰች። ሐዘኗን መቋቋም ስለተሳናት ትዕይንቱን ከዚያ በላይ ለማየት አልቻለች። አስከሬኑን ወደ አንድ ጉድጓድ ጎትታ ወሰደችውና ቀስ ብላ በትከሻዎቹ መካከል ጭንቅላቱን አኖረችው። መላውን በድል አካል አፈር ካለበሰችው በኋላ በመቃብሩ ላይ ወጣቱ ጭንቅላት የተቀላበትን ጎራዴ ተከለችው። ከዚያ ቦታ ለመሄድ መራመድ ስትጀምር ፈጠን ብዬ ወደ እሷ ጠጋ አልኩኝ። ስታይኝ በፍርሃት ተንዘፈዘፈች። አይኖቿን በእንባ ረከሱ። በረጅሙ ተነፈሰችና ከፈለግ ለአሚሩ አሳልፈ ስጠኝ፣ ሕይወቴን ከውርደት ያዳነውን ሰው አስከሬን ለተራቡ አውሬዎች እራት እንዲሆን ትቼው ከመሄድ ይልቅ ሞቼ ብከተለው ይሻለኛል አለች። ምስኪኗ ልጃገረድ እኔን አትርፊኝ፣ ከአንቺ በፊት ለወጣቱ በጣም አዝኜ አልቅሼለታለሁ። ነገር ግን እስኪ ንገረኝ፣ እንዴት አድርጎ ነው ከውርደት ያዳነሽ ብዬ ጠየቅኳት። በደከመ ድምፅ ከአሚሩ መኮንኖች አንዱ ግብር ለመሰብሰብ ወደ እርሻ መሬታችን መጥቶ ነበር። እኔን ሲያየኝ የበግ ግልገል እንዳየ ተኩላ ሆነ። በአባቴም ላይ አንድ ሀብታም ሰው እንኳን ሊከፍለው የማይችለውን ብዙ ግብር ጫነበት። አባቴ ግብሩን ለመክፈል ባለመቻሉ እኔን ወደ አሚሩ ዘንድ በመያዣነት ሊወስደኝ አሰረኝ። እንዲተወኝ ተማጸንኩት። ነገር ግን ምህረት የሚባል ነገር ስለማያውቅ ለልመናዬ ትኩረት አልሰጠውም። ሰው እንዲያስጥለኝ ብዬ ጮኽኩ። በዚህ ጊዜ ይህ አሁን በሕይወት የሌለው ወጣት እኔን ለማስጣት ሲል መጣና ከሕያው ሞት አዳነኝ። መኮንኑ ሊገድለው ሞከረ። ይህ ሰው ግን በቤታችን ውስጥ ግድግዳ ላይ ተሰቅሎ የነበረውን ጎራዴ አንስቶ ወጋው። እንደ ወንጀለኛ ለማምለጥ ግን አልሮጥም። ከዚያ ይልቅ ሕግ አስከባሪዎች መጥተው እስር ቤት እስኪወስዱ ድረስ በመቶ መኮንን አጠገብ ቆሞ ጠበቃቸው። እነዚህን የማንኛውንም የሰው ልጅ ልብ በሐዘን የሚያደሙ ቃላት ተናግራ ፊቷን አዙራ ጥላኝ ሄደች። በጥቂት ጊዜ ውስጥ አንድ ወጣት ፊቱን በካባ ሸፍኖ ሲመጣ አየሁ። ወደ ዘማዊቷ ሴት አስከሬን ሲቀርብ ልብሱን አውልቆ በእርቃን አካሏ ላይ አኖረው። ከዚያም ከካባው ስር አንድ ጩቤ አውጥቶ ጉድጓድ ከቆፈረ በኋላ የልጃገረዲቱን አስከሬን ጉድጓድ ውስጥ ጨምሮ እምባውን እያዘነበበት ባለው አፈር ሸፈነው። ተግባሩን ሲጨርስ የተወሰኑ አበቦች በጣጥሶ በመቃብሯ ላይ በክብር በተነ። ለመሄድ መራመድ ሲጀምር አስቆምኩትና ከዚህች ዘማዊት ጋር ያለ ዝምድና ምንድን ነው? ደግሞ እዚህ ድረስ መጥተህ ራቁት በድሏን ከተራቡ አውሬዎች በማስጣል ሕይወትን አደጋ ላይ እንድትጥል ያደረገ ምክንያት ምንድን ነው ብዬ ጠየቅኩት። አፍጥጦ ሲመለከተኝ ከአሳዛኝ አይኖቹ ላይ የደረሰበትን መከራ ነበርኩ። ለፍቅሩ ስትል በድንጋይ ተወግራ የሞተችለት ዕድለ ቢሷ ሰው እኔ ነኝ። ከልጅነታችን ጀምሮ አፈቅራታለሁ፣ እሷም ታፈቅረኝ ነበር። ያደግነው አብረን ነው። እናከብረውና እናገለግለው የነበረው ፍቅራችን የልቦናችንን ጌታ ነበር። ሁለታችንን ፍቅር አገናኘንና ነፍሶቻችንን አቆራኛቸው። አንድ ቀን ከከተማ ወጣ ብዬ ዋልኩ። አባቷ የማታፈቅረውን ሰው እንድታገባ እንዳስገደዷት አወቅኩ። ከዚያ በኋላ ሕይወቴ የማያቋርጥ ትግል ሆነ። ተስፋዬም ጨለመ። ልቤን አደብ ላስገዛው ብሞክርም ሊረጋጋልኝ አልቻለም። በመጨረሻም በሚስጥር ቢያንስ አይኗን ለማየት ወሰንኩ።
ብቸኛዋ ዓላማዬ ውብ አይኖቿን ለማየትና ለስላሳዋን ድምጿን ለመስማት ነበር። ቤቷ ስደርስ ብቻዋን ሆና በዕድለ ቢስነቷ ታነባለች። አጠገቧ ተቀመጡ። ጸጥታ አነጋገረን። ቅንነትም ወዳጃችን ሆነ። በዝምታ እየተገባባን ለአንድ ሰዓት ያህል ከቆየም በኋላ ባሏ መጣ። ስሜቷን እንዲቆጣጠር ባስጠነቅቀውም እሱ ግን ሁለት እጆቹን ይዞ እየጎተተ ወደ መንገድ አወጣና ኑና ጉዴን ይሁልኝ፣ ዘማዊቷና ፍቅረኛዋ እነዚህ ሁላችሁ እያለ ጮኸ። ጎረቤቶቻቸውን በሙሉ የተጣደፉ በመምጣት ወደ አሚሩ ወሰዷት። እኔን ግን ወታደሮች ጫፌንም አልነኩኝ። ደንቆሮ ሕግና የበሰበሰው ልማድ በአባቷ ጥፋት እሷን ቀጥተው ለወንዱ ይቅርታ አደረጉለት። ሰውየው ይህንን ተናግሮ ፊቱን ወደ ከተማው አቅጣጫ ሲያዞር፣ እኔ ደግሞ በረጅሙ ዛፍ ላይ የተሰቅለው ንፋስ በነፈሰ ቁጥር በቀስታ የሚወዛወዘውን የለባውን በድል አካል ፈዝዤ እያየው ቀረው። የሰውየው አስከሬን አንድ ሰው አውርዶት ለሰው ልጅ ክብር ሲሟገት ከሞተው ወጣት እና ለፍቅር ሰማዕት ከሆነች ሴት አጠገብ በመሬት ሆድ ውስጥ እስኪያጋድሙ ይጠባበቃል። ከአንድ ሰዓት በኋላ አንዲት ጎስቋላና ምስኪን ሴት እያለቀሰች መጣች። ከተሰቀለው ሰው ፊት ቆማ በአክብሮት ከጸለየችለት በኋላ ተፍጨርጭራ ዛፍ ላይ በመውጣት በጥርሶቿ የተንጠለጠለበትን ላይንን ገመድ በጠሰችው። ሟቹ እንደ ትልቅ እርጥብ ጨርቅ መሬት ላይ ተነጠፈ። ሴቲቱም ከዛፉ ላይ ወርዳ ጉድጓድ ቆፍራ ከሌሎች ሁለት ሰለባዎች አጠገብ ቀበረችው። አፈር ካለበሰችው በኋላ ሁለት እንጨቶችን ወስዳ የመስቀል ቅርጽ በመስራት ከመቃብር ራስ ያስቀመጠችው። ፊቷን ወደ ከተማው መልሳ መሄድ ስትጀምር አስቆምኳትና መጥተሽ ይህንን ሌባ እንድትቀብሪው ምን አነሳሳሽ ብዬ ጠየቅኳት። ብስጭት ብላ አይታኝ ታማኝ ባለቤቴና ሩሩህ አጋሬ ነው። በረሃብ ለመሞት እያጣጣሩ የሚገኙ 5 ሕፃናት ልጆች አባት ነው። ትልቁ ልጃችን 8 ዓመቱ ሲሆን የመጨረሻው ገና ጡት አልጣለም። ባለቤቴ ሌባ አልነበረም። የገዳሙን የእርሻ መሬት እያረሰ ማታ ወደ ቤቱ ሲመለስ መነኮሳቱ እና ቀሳውስቱ በሚሰጡት ፍርፋሪ ሕይወታችንን ያቆይልን የነበረ ደግ ገበሬ ነው። ከልጅነቱ ጀምሮ ያርስላቸው ነበር። እድሜው እየገፋ ጉልበቱ ሲደክም ወደ ቤቱ እንዲሄድና ልጆቹ ሲያድጉ የእሱን ቦታ ይረከቡ ዘንድ እንዲልካቸው መክረው አባረሩት። የኢየሱስንና የሰማያቱን መላእክት ስም እየጠራ ስራውን ይቀጥል ዘንድ እንዲፈቅዱለት ተማጸናቸው። እነሱ ግን ልመናውን ከቆም አልቆጠሩለትም። ለሱም ሆነ ችጋር እየጠበሳቸው ምግብ ስጠን እያሉ ለሚያለቅሱት እድሜያቸው ለስራ ያልደረሰ ምስኪን ሕፃናት አላዘኑ። ስራ ፍለጋ ወደ ከተማ ቢሄድ ልፋቱ ሁሉ ከንቱ ሆነ። ሀብታሞች ጠንካራና ጤነኛ ሰዎችን ካልሆነ በስተቀር አይቀጥሩም። ስለዚህ ወደ መንገድ ወጥቶ አዋራ ላይ በመቀመጥና ወደ ኃላፊ አግዳሚ እጆቹን እየዘረጋ በሕይወት መረታቱን በመግለጽ በሐዘኔታ ደጋግሞ እያዘነ መለመን ጀመረ። ረሃብና ውርደቱን ማሰቃየው። ሰዎች ግን ሊረዱት ፈቃደኛ አልነበሩ። ሰነፍ ሰዎች ምጽዋት ሊያገኙ አይገባቸው አሉት። አንድ ቀን ማታ ላይ ልጆቻችንን በተለይም ትናንሾቹ ረሃብ ክፉኛ አሰቃያቸው። የሚያደርጉት ቢያጡ ደረቅ ጡቴን እየጠቡ ረሃቡን ለማስታገስ ሞከሩ፣ ግን አልቻሉ። ይህንን ያየው ባለቤቱ የፊቱ ገጽታ ተለዋውጦ የሌሊቱን ጨለማ ተገን አድርጎ ከቤት ወጣ። ወደ ገዳሙ ጎተራ ዘልቆ በመግባት አንድ መስፈሪያ ስንዴ ይዞ ለመውጣት ሲሞክር መነኮሳቱ ከተኙበት ተነስተው ያለ ርኅራኄ የደበደቡትና አሰሩት። ጠዋት ሲነጋ ከአሚሩ ፊት አቅርበው ወደ ገዳሙ የመጣው የመሰዊያውን የወርቅ ጽዋዎች ለመስረቅ መሆኑን በመግለጽ ከሰሱት። ከዚያ በኋላ እስር ቤት ገባ። በሁለተኛውም ቀን ተሰቀለ። እሱ በገዛ ላቡ ባመረተው ስንዴ
የተራቡት ትናንሽ ልጆቹን ሆድ ለመሙላት ነበር የሞከረው። አሚሩ ግን ገደሉትና ስጋውን የአዋፎችና የአውሬዎቹን ሆድ ለመሙላት ተጠቀሙበት። በዚህ ሁኔታ ከተናገረች በኋላ እኔን ለብቻዬ አሳዛኝ ሁኔታ ውስጥ አስገብታኝ ሄደች። ከመቃብሮቹ ፊት ለፊት ለሙታን የሚነገር የውዳሴ ጽሑፍን በቃሉ ለማንበብ እየሞከረ ሳለ ቃላቱ እንደጠፋበት ተናጋሪ ቆሜ ቀረሁ። የምናገረው ምንም ነገር የለኝም። ሆኖም የሚፈሰው እንባዬ ቃላትን ተክቶ ስለ ነፍሴ ተናገረልኝ። ለትንሽ ጊዜ በሐሳብ ለመመሰጥ ብሞክርም መንፈስ ያመፀብኝ። ምክንያቱም ነፍስ ሲጨልም በቀለማት የደመቁ ቅጠሎቹን አጣጥፎ ለሌሊቱ ጣዕረ ሞት መዓዛውን ለመተንፈስ እንደማይፈቅድ አበባ ነው። በዚያ ገለልተኛ ስፍራ የጭቆና ሰለባዎችን አቅፋ የያዘችው መሬት ጆሮዎቼን በሚሰቃዩ ነፍሶች አሳዛኝ ዜማዎች በመሙላት እንድናገር የቀሰቀሰች መስሎ ተሰማኝ። መንፈሴን ለማርጋት ጸጥታን መረጥኩ። ይሁንና ሰዎች ጸጥታ የሚገልጽላቸው ነገር ቢገባቸው ኖሮ እንደ ሸለቆቹ አበቦች ለእግዚአብሔር የቀረቡ ይሆን ነበር። በረጅሙ ከሚተነፍሰው ነፍሴ የሚወጣው ነበልባል ዛፎቹን ቢዳስሳቸው ኖሮ ከቦታቸው ተነስተው በቅርንጫፎቻቸው አሚሮ ሊዋጉ እንዲሁም ገዳሙ እነዚያን መነኮሳትና ቀሳውስት ካሉበት ሊንድ እንደ ኃያል ጦር ሰራዊት በሰልፍ ሆኖ በዘመተ ነበር። በዚያ ቆሜ እየተመለከትኩ ሳለሁ የርኅራኄ ጣፋጭ ስሜትና የሐዘን ምሬት ከልቤ ውስጥ ወጥቶ በተቆፈሩት በእነዚያ መቃብሮች ላይ ፈሰሰ። የአንዲት አቅመ ደካማ ኮረዳን ክብር ለማስጠበቅ መስዋዕት በሆነና የኮረዳዋን ሕይወት ክብር ከአረመኔ የሰው ልጆች መዳፍና ጥርሶች መካከል ባዳነው ወጣት ለጀግንነቱ ጭንቅላቱን ተቀልቶ በተሸለመውና ጎራዴው ባዳናት ወጣት አማካኝነት እንደ ጀግንነት ምልክት አላዋቂነትና ምግባረ ብልሹነት በተጫነው ግዛት ላይ በምትወጣው ፀሐይ ፊት ለፊት መቃብሩ ላይ በተተከለለት ወጣት ላይ ተንዠቀዠቀ። በገዳሙ የእርሻ መሬት ላይ ጉልበቱንና ላቡን ክፉኛ በማፍሰስ ሰውነቱ በተዳከመው የተራቡ ትንንሽ ልጆቹን ለመመገብ ዳቦ ቢጠይቅ በተከለከለው ልመናን ስራዬ ብሎ ቢጀምርም በሰዎች ዘንድ ትኩረት ባላገኘው ነፍሱ በገዛ ጉልበቱ አርሶ ካጨደው እህል ጥቂትም እንኳን ቢሆን እንዲያመጣ ስላዘዘችው ታስሮ በኃይል በተደበደበው እንዲሁም ፀሐይቱ ሚስቱ ከመቃብሩ ራስጌ ጭር ባለው ሌሊት ለሰማያቱ ከዋክብት በጎውን የክርስቶስን ስብከት የሰዎችን አንገት ለመቁረጥና የደካሞችን ገላ ለመሸረካከት ወደሚጠቀሙበት ጎራዴነት ስለለወጡት ቀሳውስት ይመሰክርላት ዘንድ አንድ መስቀል ባቆመችለት ችግረኛ መቃብር ላይ እንባዬ ኮለል ብሎ ወረደ። ፀሐይ የዓለም ችግሮች እንደሰለቻት የሰው መሸነፍ እንዳንገሸገሻት ሁሉ ከአድማሱ ኋላ ተሰወረች። በዚያን ጊዜ ምሽቱ በጸጥታ ጅማት ስስ አይነ ርግብ እየሸመነ በተፈጥሮ ገላ ላይ ያነጥፈው ጀመር። እጆቼን ወደ መቃብሩ ዘርግቼ ወደ ምልክቶቻቸው የጠቆሙ አይኖቼን ወደ ሰማይ ከፍ አድርጌ ጮክ ብዬ ተናገርኩ። አቤቱ ጀግንነት ሆይ አሁን መሬት ውስጥ የተቀበረው ጎራዴ ነውና፣ አቤቱ ፍቅር ሆይ በሳት የተለበለቡት አበቦችሽ እነዚሁና፣ አቤቱ ጌታ ኢየሱስ ሆይ በምሽቱ የጨለማ ግርዶሽ ውስጥ የተዘፈቀው መስቀልህ ይኸውና ይኸውና
የመቃብሮቹ ዋይታ ከሃሊል ጅብራን እንደጻፈው ብንያም ተስፋሁን እንደተረከው